ገርሽ ጃክማ ያሊባባ ባለቤት እሱ አሁን ከቻይና አራተኛ ሀብታም ሰው ነው ያሊባባ ባለቤት ነው እና እሱ ታሪኩን ሲናገር ሰምቻለሁ ጃክማ KFC የሚባል ዶሮ የሚሸጥበት ቤት ለመቀጠር ሄደ ከጓደኞቹ ጋር ስንት ነው 23 ነው 24 ሆነን ሄድን አለ እንትን ስራ ለመቀጠር 23ቱን ተቀበሏቸው ቀጠሯቸው ጃክማን አባረሩት አድቀጥረን ብሎ ጓደኞቹን በሙሉ ተቀብለዋል ስራ ይሄ ዶሮ መጥበስ እኮ ነው በዚህ ዶሮ መጥበስና መሸጥ ነው 23ቱን ተቀብለዋቸዋል ጃክማን አንተን አንፈልግም ማለት አልተቀበሉትም ከዛስ ፖሊስ ሊሆን ሄደ ፖሊስነት ሊቀጠር ሄደ 4 ነው 5 ሆነው ሄዱ ሁሉንም ተቀበሏቸው አንተን አንቀበልህም ማለት ጃክማ ዩኒቨርሲቲ 10 ጊዜ አፕላይ አደረኩኛል ከዛ 10 ጊዜ ሪጀክት አደረጉት አልተቀበሉት ባገሩ ያሉ ዩኒቨርሲቲዎች አፕላይ አርጎ አይቀበሉትም በኋላ የመምህራን ማሰልጠኛ ተቋም ተቀበለው እና እሱን ተማረና አስተማሪ ሆነ በወር $10 ነበር የሚያገኘው ያንን ያገኘ ነበር አሁን ይሄ ሰው ሪጀክሽን የጠገበ ሰው ነው አንዳንዶቹ በመልኩ በቁመናውም ነው እንትን የሚሉት ከዛ ሲያዩት ዶሮ ቤት አንቀበሉ ዩኒቨርሲቲ ኖ ፖሊስ አያቶንም አንተ አትችልም ይሄኛው ያልሞከረው ነገር የለም ግን ሲገፋ በኋላ አሜሪካ ሲመጣ ስራው ሲያድግለት ሲገፋ በመገፋት አሁን ተራራ ላይ ወጥቶ ታይዋለሽ ሰው የተራራ ቢዝነሱ ተራራ ጫፍ ላይ ወጥቶ ታይዋለሽ የኛዎቹ ሲገባ ነው የሱ ሰክሰስ የጀመረው 40ዎቹ እድሜው ምን ያስተምራል አሁን ለሚመለከቱን ሰዎች ትሞክራለህ አይሳካም ያባሩሃል እንደዚህ አይሆንም ይሉሃል አንቺ ለዚህ አትሆኝም ይሉሻል እኛ እንፈልገው ሞዴል የምትመስል ሴት ነው ይሉሻል ግን ፐርሲስት ማድረግ አለባቸው ፐርሲቨረንስ ያስፈልጋል ጽናት ያስፈልጋል ዝም ብሎ መሞከር ያስፈልጋል ያለማቆም አለመሸነፍ ነው አሁን በህይወት ግን አይቀላል ነው በቃ ከትምህርት ቤት ተማርክ አፕሊኬሽን ሲቪ ያስገባ ስራ ታገኛለህ ከዛ ስራ ያድጋል ከዛ ስራ ትቀይራለህ ብለን ካልናቸው ግን ሊሆንም ይችላል ብለን ካልናቸው እንደዚህ አይነት ሮድ ብሎክስ ያጋጥሟቸው ድንገት ሄደው ሲላተሙ ነገሮች መተው ሲላተሙ አይሆንም ሲባሉ ይቸገራሉ ስለዚህ ፌል ማድረግ እንዳለ ይሄንን ማወቅ አለባቸው ሪጀክሽንና መገፋት እንቢ መባል ምንድነው የሚባለው ቅቤ እንዴት ራስ ላይ ወጣሽ ስትባል ምን አለች ነው የሚባለው ተገፍቼ በሪጀክሽን ነው ተገፍተሽ ነው ወደዛ ላይ የምትወጪው እና ቅቤ እንደዛ ትላለች ይባላል ራስ ላይ እንዴት ወጣሽ ተገፍቼ እሺ ኤልቪስ ፕሬዝሊን ታውቂዋለሽ ኤልቪስ ፕሬዝሊ የሮክ ኤንድ ሮል ንጉስ የተባለ ነው ኪንግ ኦፍ ሮክ ኤንድ ሮል የተባለ ነው እሱ የመጀመሪያ ኦዲሽን ሲያደርግ ዘፈን ትራክ ድራይቨር ነበር ቲኔጀር ሆኖ ትራክ ይነዳል ከዛ ድምጽ አለኝ ብሎ ለኦዲሽን ሄደ ከዛ ዳኞች ተቀምጠዋል ከዛ ሰማውና ምንድነው ስራህ አለው ትራክ ድራይቨር ነኝ አለ ኦኬ እኔ ምክር አለ ትራክ ድራይቨርነትን አጥብቀ ያዛለው አንተ ለዘፋኝነት የምትሆን አይደለህ ትራክ ድራይቨርህን ቀጥልበት በዚሁ ቀጥላል እንደዚህ የሚከሰክስ ነገር ነው የገጠመው ከዛስ ኤልቪስ ፕሬዝሊ ሄደ ሌሎች ቦታዎች ታለንቱ ታወቀ ያዙት አሜሪካኖች እኮ እንደ ኤልቪስ ፕሬዝሊ ምናልባት ማይክል ጃክሰን ይወዳደረው ከሆነ ነው እንጂ ኦልሞስት ወርሺፕ እኮ አድርገው ወርሺፕ ኢቭን አሁን ወርሺፕ የሚያደርጉት ሰዎች አሉ ኤልቪስ ፕሬዝሊ እና the king of man አልተተካም ነው የሚባለው የሮክ ኤንድ ሮል ኪንግ ሆኗል ግን ይሄ ሰው ያሁንኛ ዘፋኝ ወይ ዘፈን ምናምን መሆኑ ሳይሆን ሰክሰስፉል ነው በሄደበት መንገድ ላይ ግን በጣም ሰክሰስፉል ነበር መጀመሪያ የተነገረው ግን ዝም ብለህ አንተ ትራድርክ ትራክህን ንዳ ነበር የተባለው ተስፋ የለም ነበር የተባለው እሱን በይ ኦፕራ ዊንፍሪ ጥቁር ነች የተባለችው ምንድነው ቴሌቪዥን ላይ ተሰራ ነበር ዜና ታነብ ነበር
እዛ አንድ ቀን አለቆቹ ያጠሯትና what አሏት ኦፕራ you are unfit for television አሏት። አትሆኝም ማለት you are unfit for television ቃሉ የተጠቀሙበት ይሄንን ነው። ስለዚህ አሁን ከዜና አንባቢነት እናወርድሽና አንድማ የማይታይ ፕሮግራም አለ ፕራይም ታይም ላይ የማይታይ የሆነ ፕሮግራም አለ ቶክ ሾው ነገር እሱን ትሰሪያለሽ አይታይም ኢምፖርታንት አይደለም ፕሮግራሙ ምክንያቱም አንቺ ለቲቪ አትሆኝም ማለት ያው እንግዲህ መልኳንም ምኑንም አትሆኝም ለቴሌቪዥን አትሆኝም ማለት ከዛ በኋላ ኦፕራ ቺካጎ ሄደች ከዛ የራሷን ፕሮግራም ጀመረች ምን ይባላል መሰለሽ ኦፕራፊኬሽን ኦፍ ቴሌቪዥን ይባላል ለወጠችው ለምንድነው ስለ ራሷ ውፍረት ታወራለች ቲቪ ላይ ቀርባ ያልተለመደ ነው ስለ ጥቁርነቷ ታወራለች ስለ ፌል ስላረገችባቸው ሪሌሽንሺፖች ታወራለች እዛ ቴሌቪዥንን ለወጠችው ተባለ ኦፕራ ከዛ ደግሞ ቆየና በጣም ፖፑላር ስትሆን the opera effect የሚባል መጣ the opera effect ማለት ምንድነው ፖለቲካው ላይ ተጽዕኖ አላት እሷ አቅርባ እንትን ያረገችው ሰው አሁን ኦባማን አቅርባው ነበር ፕሬዚደንት ከመሆኑ በፊት ይሳካለታል እሷ መጽሐፍ አንብባ ይሄ መጽሐፍ ጥሩ ነው ካለች መጽሐፉ in millions ይሸጣል ኦፕራ ኢፌክት ይባላል እቺ ሴት አሁን ምን ተባለች መሰለሽ ኦፕራ ዊንፍሪ ኔትወርክ የሚባል ሚዲያ አላት አንደኛ ነው ኦ ማጋዚን የሚባልላት ከዛ ከሁሉም ይገርመኝ ልንገርሽ the most powerful and influential woman in the world ተብላለች the most powerful and influential woman in the world ተብላለች በጥቁር ህዝብ ታሪክ በጥቁር አሜሪካኖች ታሪክ ከሷ በፊትም ማንንም አልነበረም ከሷ በኋላም ማንንም የለም የመጨረሻዋ ከጥቁር አሜሪካን ሴቶች የመጨረሻዋ ትልቅ ሴት የመጨረሻዋ ባለሀብት ሴት እሷ ነች አለቆቿ ግን ምን አሏት ኦፕራ አንቺ ለቴሌቪዥን አትሆኝም ብለዋት ነበር ቴሌቪዥን እንደዚህ ተቆጣጠረችው እንደ ኦፕራ ያለ ማንንም የለም አሜሪካ ውስጥ እንደሷ የሚታይ ማንንም የለም ዶክተር ፊልም ይባላል እኔምወደው ዶክተር ፊልን ኦፕራ ነች ታዋቂ ያረገችው ዶክተር ኦዝም ይባላል ዶክተር ኦዝን ኦፕራ ነች ያረገችው ታዋቂ ያረገችው ዶክተር ፊል እሷ ፕሮግራም ላይ ይመጣል አስተያየት ይሰጣል ዶክተር ኦዝ እሷ ፕሮግራም ላይ ይመጣል አስተያየት ይሰጣል ዶክተር ፊል ሲናገር ለምን የራስህን ፕሮግራም አትጀምርም ብላለችው ከዛ በኋላ ጀመረ ታዋቂ ሆነ በሷ ነው የታወቀውና እንዲህ አይነት ታላቅነት ቦታ ላይ የደረሰች ሴት ግን አትቺም የተባለች ሴት ነች welcome እሺ ዴንዘል ዋሽንግተን ሙቪ አክተር ኒውዮርክ ታይምስ ምን አለው መሰለሽ ኒውዮርክ ታይምስ the greatest actor of the 21st century ያለው the greatest actor of the 21st century የሴንቸሪ ኒውዮርክ ታይምስ ነው ትልቅ ጋዜጣ ነው ታውቂያለሽ ግን በ21ኛው ክፍለ ዘመን ከኖሩ አክተሮች the greatest actor ዴንዘል ዋሽንግተን ነው ብሎ አወጣለት በ2022 ደግሞ ዋይት ሃውስ ተጠርቶ የፕሬዚደንቱ ሜዳል ኦፍ ፍሪደም የሚባል ትልቅ ሽልማት አለ the presidential medal of freedom ይባላል እሱን ተሸለመ እንደው ከሪሰንቱ ነው የምልሽ አካዳሚ አዋርዶች ተሸልሟል ሽልማቶቹ በጣም ብዙ ናቸው ይሄ ልጅ ግን መጀመሪያ ለኦዲሽን ሄደ ለአክት ለማድረግ ከዛ ራሱ ነው የሚናገረው ከዛ ሲናገር አይተውት ምንድነው የምትሰራው አይነት ነገር ነው ያሉት ከዛ ደግሞ ዘፈን ደግሞ ሞከረ እዛው ጋር በድምጽ ደግሞ ሞከረ እና ከሱ ጋር ሊወዳደሩ ሄዱ ልጆች በጣም ይችላሉ አክቲንግ በጣም ድምጽ አላቸው እና አፍሮ ተዋርዶ ነው የተመለሰው ለሙከራ ሲሄድ ከዛ እሱ ሲናገር ምን ይላል እናቱና አባቱ ተለያይተዋል በ14 ነው በ15 አመቱ ዲቮርስ አረጉ ከዛ እናቱ ነች ያሳደገችው ጸጉር ቤት ትሰራለች እናቱ እና እሱ ጸጉር ቤት ሄዶ ያጸዳል ጽዳት ያጸዳል ጽዳት ያጸዳ አንድ ቀን አንድ ትልቅ አሮጊት ጥቁር አሜሪካዊ ታየችውና አንተ አለችው you are going to be great አለችው በጣም ትልቅ ሰው ትሆናለህ በአለም ዙሪያ ሁሉ ትዞራለህ አለ የዓለም ህዝብ ያውቃል በሱ ብቻ አይደለም በስፒች ራሱ አለ የዓለም ህዝብ ያዳምጣል
ብላለች። ከዛ በኋላ ያው ታሪኩ ጀመረ። ገባ ልጁ በጣም ተወዳጅ ነው፣ በጣም ሰክሰስፉል ነው። እንትኑ ደግሞ ያስገርመኛል። ህይወቱ ለሚስቱ ያለው ክብር በጣም ከፍተኛ ክብር አለው። አይቀብጥም። ምንም ሲወራበት ከሌሎች ሴቶች ጋር ምናምን ሲወራበት አትሰሚምና የፕሬዚደንሻል ሜዳል ኦፍ ፍሪደም ዋይት ሃውስ ተጠርቶ the greatest actor of the 21st century በኒውዮርክ ታይምስ የተባለ ሰው ነው። እንዲህ አይነት ቦታ ላይ ደረሰ። እንዲህ አይነት ቦታ ላይ የደረሰው ሰው ግን አትችልም ተብሎ ነበር። ፖይንታችን ምንድነው? በህይወት ስትሄዱ ፌል የምታረጉበት ጊዜ አለ። የዛን ጊዜ አራግፉና ተነሱ። ከዛ በኋላ ታሸንፋላችሁ። ጽናት ያስፈልጋል። በህይወት መውደቅ መነሳት አለ። አፕስ ኤንድ ዳውንስ አሉ። ስለዚህ ተስፋ አትቁረጡ ለማለት ነው። ከዛ በጣም ባጭሩ ለማንሳት ህይወት ሰከንድ ቻንስ ሰጣለች። በህይወትሽ ሁለተኛ እድል ትሰጥሻለች። አንዳንዴ ከፍታ ላይ ተወጪና ከዛ ከፍታው ላይ ከወጣሽ በኋላ ታበላሽዋለሽ። ልናበላሽ እንችላለን። ከዛ ያን ነገር ሉዝ እናደርገዋለን። ከዛ ግን በህይወት ሰከንድ ቻንስ አለ። ሁለተኛ እድል ይሰጥሻል። አንድ ሰው ላንሳና ልጨርስ። ሙሴ ታውቂዋለሽ? ሞሴስ አይደል? ሙሴ በጣም የሚገርም ከእግዚአብሔር ዘንድ የተሰጠ ሁለተኛ እድል ይገርመኛል። ተራራ ላይ ወጣ፣ 40 ዓመት ጾመ፣ 40 ቀን ጾመ፣ ጸለየ፣ በእግዚአብሔር ፊት ነበር። እግዚአብሔር ጽላቶች ሰጠው፣ 2 ጽላቶች ሰጠው። በእግዚአብሔር ሃንድ ራይቲንግ የተጻፈባቸው ጽላቶች ናቸው። ቴብል ኦፍ ስቶንስ ማለት ነው። ታቦቱ ሳይሆን ጽላቶች ናቸው። ከዛ ይዞት ወረደ። ይዞት ሲወርድ እዛ ጋር አሮንና ሌሎቹ ዘፈን ጀምረው መጠጥ ጠጥተው ጥጃ ከወርቅ ሰርተው ጥጃዋን ሲያመልኩ አገኘ። ሙሴ መቆጣጠር አልቻለም። ራሱን ከእግዚአብሔር የተቀበለውን በእግዚአብሔር ሃንድ ራይቲንግ የተጻፈበትን ጽላት ወረወረው፣ ሰበረው። አሁን ይሄ የሚያስቀስፍ ጉዳይ ነው። ግን እግዚአብሔር ግሬሺየስ ስለሆነ መሐሪ ስለሆነ ሰከንድ ቻንስ ስለሚሰጥ ቆየና የሚያደርገውን አድርጎ የና አሮን ነገር ቅጣት የሚቀበሉም ከተቀበሉ በኋላ ምን አለው መሰለሽ? እንደ በፊቱ ጽላቶች አድርገህ ጥረብ አለው። 2 ጽላቶች ጥረብ፣ እንደገና ወደ ተራራ ውጣ። ከዛ በነዛ ጽላቶች ላይ ደግሞ የበፊቱን ቃሎች እጽፍባቸዋለሁ አለው። ይሄ ሰከንድ ቻንስ ይባላል። እግዚአብሔር የሚሰጠው ሰከንድ ቻንስ ነው። ጥሎን የሰበረው በጣም በጥንቃቄ የተሰራው ነው ጥሎ የሰበረው። ግን ደግመህ ስራና ውጣና እንደገና ጽፍበታለሁ። በላይ ፍቅር ሁሉ ጊዜ እግዚአብሔር የሚሰጠው ሰከንድ ቻንስ አለ። ሰከንድ ቻንስ ብቻ አይደለም፣ ሰርድም ፎርዝም ፊፍዝም ቻንስ ይሰጣል። ስለዚህ አንድ ነገር አድርጋችሁ ሲበላሽባችሁ ዶንት ወሪ፣ ሰከንድ ቻንስ አለ፣ ሁለተኛ እድል አለ። እግዚአብሔር እንደው በቃ ሰጠውን ሰበርከው እንዴ በቃ አም ሶሪ ምንም ማድረግ አልችልም የሚል አይነት አይደለም። ሁለተኛ እድል ይሰጣል፣ ሶስተኛ እድል ይሰጣል። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ህይወት እንደዚህ ነው። ተስፋ አትቁረጡ ለማለት ነው።